ትሆኛለሽ። በጣም ውድ ናቸው ወላሂ ትሆኛለሽ። ኢማራት ላይ ሀበሻ እዚህ እናቴ ከሀበሻ ውድ ነው አትበይ ስሱ። በህግ አምላክ ከሀበሻው ሱዳን ነው የሚያከብሩት ሴቶቹ ሱዳኖቹ። አይ ስታያቸው ነው ሳያቸው እንኳን እንዴት እንደምሽቆጠቆጥላቸው አቢ እንዴት እንደማከብራቸው ወላሂ። ወንዶቹማ በጣም ነው ሰው የሚያከብራቸው። ግን እዚህ ሀገር የእኛ ሀበሻዎች ለሱዳን ነው ሞተር ቁጥር ትንሽ ስትሆኝ ብርቅ ትሆኛለሽ፣ ውድ ትሆኛለሽ። ኢማራት ላይ ግን ሀበሻ በጣም ስለበዛ በቪዚት ቪዛ እየገቡ እዛው ይቀራሉ። በአንድ ጊዜ ይገባሉ፣ ይቀራሉ፣ ህገወጥ ይሆናሉ። ወንጀል በቃ እርስ በርስ መባላት ምናምን ያለው ገባሽ? በቃ በበዛሽ ቁጥር ትናናቂያለሽ። የኛዎቹ ደግሞ አቦዚ የሆነ ሰው ይታመም እስቲ ሆስፒታል የሆነ ሰው ይተኛ ወላሂ ሮጠው ደራሽ እውነት ተሯሩጠው በየካፌው በምኑ እኔ ጃቢስ የሆነ ፕሮግራም ይኑር አንድ ላይ ለብሰው ደምቀው የሰው ፕሮግራም አድምቀው ነው። ክብር አለኝ እኔ ለነሱ ወላሂ በጣም ስነስርዓት። ወንዶቹ የዚህ ሀገር ቤሩት ወንዶቹ እስቲ አንድ ሰው ይታመም፣ እስቲ አንድ ሰው ይቸገር። ወንዶች ድምጻቸው ተሰምቶ አይታወቅም። ወንድ እንዳለ ራሱ አናውቅም። ሴቶቹ ግን ይባላሉ፣ ይተማማሉ። የትም ቦታ ይባላል። ትክክል። ስልክ ከደወልሽ አቡ ስልክ ከደወልሽ ማለት ነው ወይ ምናምን ለወሬ ከዛ ስራ እኮ አለ። አይ ቆይ አሞኛል አይሰሩም። ለወሬ ግን ዜድ ሰራተኞችም አሉ ሰራተኛም አለ። ሁሉ አይደለም አሁን እኮ ሄዱ እኮ ያሉም እኮ ዜድ አሁን እንዳለ በኤምባሲ ተሳፍረው በጦርነቱ ምክንያት ግማሹ ህዝብ ሄዷል። እኔ ማኔሬ ራሱ ለማን እንደምሸጥ በጣም ሀሳብ ይዞኛል። ሄደዋል። አይ በቃ ወጣቶቹ እንደዚህ ኦፕን ማይንዶቹ ፈታ የሚያደርጉሽ ምናምን በቃ ጀማው እንዳለ ሄዷል። ወላይ እኔ ራሱ አንድ ጓደኛ ሄዳብኛል። ስም ወዳት ጓደኛ ወላይ በጣም ደብሮኛል። ሱሱዬ ለምን ዱባይ አትመጭም? እመጣለሁ፣ አይሻለሁ ዳይሪም እመጣለሁ። ናይ ወደ ዱባይ ሙቭ አድርጊ። ወላሂ እመጣለሁ። እኔ በጣም ማየት መፈልገው ሀገር ቢኖር ዱባይ ነው። እሷ እኮ እያለች ያለችው ሙቭ አድርጊ ዱባይ በቋሚነት ኑሪ እኮ ነው የምትልሽ እህቴ። እንደውም እዛ ቁጥር 2 ለምን አንከፍትምና ወደ ሀቡ ቅድም የሆነ 4 ልጆች እንትን አንዱ 5 ትኬት ግጅልኝ አለኝ። ማርያምን ነው የምልሻለሁ። የዛ ዌብሳይት ነው ምናምን ይባል 10 ትኬት አለኝ እኔ ጋር ለሪም ስጫት ቁጥርሽን አለኝ ማሬ ልክልሻለሁ። የምን ትኬት ነው? ዜድ የዜድ እላታለሁ። ዜዶን አወራታለሁ ዋትሳፕ ላይ አስታውሽልኝ ሪም ብዬሽ ከዛ በላይ ያለ 10 ትኬቱ ለ2 ሰው ብቻ ነው። ጓደኞቼ ወንዶች ናቸው። ለ2 ብቻ ነው 10 ትኬት ትልልሻለሁ። ችግር የለውም። ዜድ አንቺ እንዳጠፊ አሁን ሀይበኝና አካውንቱን ልክልሻለሁ። ቁጥርሽንም ለሀቢባ ልክላታለሁ። እሺ እናቴ ሽሪምዬ የሰክሰስ ልላክላታ ማሬ። ደግሞ እኮ እሸልምሻለሁ ብላኛለች ሪም። አሻሻጠች እኮ ማሬ ወርቅ። አረ ያኛውን ወርቅ ወሰዱ ተረከቡ። ስለዚህ የሆነ ሽልማት አላታ ዜደው። እኔ አላቅም ማን እንደተቀበለላት። ተቀበሉላት። ሲስተር የወሰደችላት ሽልማቱን። አይ ገና ሽልማቱማ ገና ነው። ገና ዛሬ አይደል እንዲያልኩሽ ሴት የተሸጠውን ነው። ሲስተር ስትይኝ ግራ ገብቶኝ ነው። ሲስተሯ የተቀበል አዲስ አበባ። የእነሱ ደግሞ ቁጥር የመቅዲ አስገቢላት እሺ። እጣ ላይ እንዴ ገባላት እኮ በመጀመሪያው አልወጣላት። ምንድነው ዜድ ስለገዛች በጊደብል ነው የሚከተተው ሌላ ነገር ትግዛ። ኖ ማለት እዛ እጣ እንዲደርሳት እኮ አለምል ያሉ ትግባ እጣ ላይ ነው እኮ ያልኩ እኮ ዜድዬ በመጀመሪያው አስገባኋት። ኦኬ ማሪ አሁን ኢድ ደግሞ ከዚህ በኋላ ሌላ ነው። ለኢድ የሚውልሽ ለኢድ የሚወጣው እጣው ከወጣበት ቀን ማግስት ጀምሮ። እንደዚህ ከሆነ ፌር አይደለም። ሪም እንዴት ቀልሻሽ? እንዴ በባለፈው ገብተዋል እኮ በወጣ በነጋታው ጀምሮ የገዙትን እስከ ኢድ ድረስ የሚገዙት ቀን አለው ማሬ፣ ቀን አለው። ቀኑ ስለሚታይ አታስቢ።